ሰላም እንዴት ናችሁ? ዛሬ የምሰጣችሁ ጥቆማ ደግሞ ስለ እድል ነው። ያው ብዙዎቻችሁ ሰሞኑን ከመዝሙረ ዳዊት ጋር በተገናኘ ይሄ ችግር ገጥሞኛል በምን መልኩ መዝሙረ ዳዊትን ተጠቅሜ ልፈታው እችላለሁ? ያው ብዙ ጥያቄዎችንና ሀሳቦችን እያካፈላችሁኝ ስለሆነ በጋራ አብዛኞቻችሁ ተስማሚ ተቀራራቢ የሆኑ ጥያቄዎችን አንድ ላይ ለመመለስ ሞክራለሁኝ። ዛሬ የምነግራችሁ ነገር እኔም በግሌ በጣም የተጠቀምኩበት ነው። በህይወቴ ውስጥ በደንብ የተጠቀምኩበትን ነገር ነው የምነግራችሁ። እኔም ብቻ ሳይሆን አካባቢ ላይ ላሉ ሰዎችም እንዲሁ በአጋጣሚም ደግሞ ሌሎች የፕሮግራም ክፍሎች ላይ በጠቆምኳቸው ጥቆማ መሰረት ሰዎች የተጠቀሙበት ነገር ነው። እንግዲህ ብዙዎቻችን ከምንፈተንበት ነገር መካከል አንዱ ሰርተን ለውጥ አለማምጣት ነው። ለምሳሌ ተማሪ ከሆናችሁ ሁላችንም ትምህርት ቤት ገጥሞናል ይሄ ነገር ብዬ አስባለሁኝ። ያልገጠመንም ሰዎች በሌሎች የህይወት ክፍሎቻችን ላይ ይገጥመናል ብዬ አስባለሁኝ። ከማንም በተሻለ ትኩረት አድርጋችሁ ልታጠኑ ትችላላችሁ። ክፍል ውስጥ ልትገቡ ትችላላችሁ። እንደናንተ ትጉ ተማሪ የለም። ውጤት ሲመጣ ግን ውጤት ላይ የለም። ውጤቱን አታመጡም። ከናንተ የተሻለ ታጠናላችሁ። ስታጠኑ ትረዱታላችሁ። ክፍል ውስጥ በጣም ንቁ ተሳታፊ ልትሆኑ ትችላላችሁ። መምህራኖቻችሁ፣ ጓደኞቻችሁ፣ ወላጅ የሚጠብቋችሁ ለውጤት የምትጠበቁ ተማሪዎች ሆናችሁ ሳለ ግን ውጤት ላይ ግን ባዶ የምትሆኑበት አጋጣሚ ይመጣልና በጣም ብዙ ተማሪዎች በዚህ ጉዳይ ራሳቸውን ያጠፉ ሰዎች አሉ። ለድብርት የተጋለጡ ሰዎች አሉ። ለጭንቀት የተጋለጡ ሰዎች አሉ። ትራውማታይዝድ የሚሆኑ ሰዎች አሉ። ትምህርት በቃኝ ያሉ ሰዎች አሉና ከትምህርት ጋር በተገናኘ በዚህ መልኩ የምትፈተኑበት ሁኔታ አለ። ሰራተኞችም ሆናችሁ ልክ እንደዚሁ ትሰራላችሁ፣ ለውጥ ግን የለም። በህይወታችሁ ስለውጥ አታመጡም። ነጋዴዎች ከሆናችሁ እንደናንተ ትኩረት አድርጎ በትጋት የሚነግድ ወይም ለውጥ ለማምጣት በህይወት ውስጥ የሚታትራላችሁ፣ ግን በህይወታችሁ ስለውጥ አታመጡም እና ለምንድን ነው የምሰራው እስክትሉ ድረስ የምትፈተኑበት የህይወት አጋጣሚ ይፈጠራል። እንግዲህ እነዚህ ነገሮች ተያይዘው የሚመጡት ከዚህ በፊትም እንደነገርኳችሁ ከመናፍስት ጥቃት ጋር ነው። በተለይም ከዛር መናፍስት ጥቃት ጋር ማለት ነው። እነዚሁ ነገሮች ተያይዘው የሚመጡት ከዛር መናፍስት ጥቃት ጋር ነው። በተለይ የኛ ትውልድ አሁን ወጣቱ ብዙ ለእንደዚህ አይነት ነገር ግንዛቤያችን በጣም ጠባብና አነስተኛ ስለሆነ ምንነቱን አናውቀውም፣ አንረዳውም እንጂ ቤተሰባችን ውስጥ ባለው ልምድ ምክንያት በተለምዶ የቤት ጣጣ በሚባለው ነገር ከዛም አልፎ የዛር በሚባለው መንፈስ አማካኝነት የተለያዩ ጥቃቶች ስለሚደርሱብን በትምህርታችን ላይ ውጤታማ እንዳንሆን የሚፈትነን መንፈስ አለ። በስራችን ላይ ውጤታማ እንዳንሆን እየገባ የሚፈትነን መንፈስ አለ። የፈለገኛ ትጉ ብንሆን ውጤት እንዳናመጣ ግን የሚገረግረን የሚፈትነን እንድንወድቅ የሚያደርገን መንፈሳዊ ጥቃት አለ፣ የመናፍስት ጥቃት አለ። ይሄ ጥቃት የሚመጣው ደጋግሜ እንደነገርኳችሁ ከዛር መናፍስት ጥቃት ነው። በማወቅም ባለማወቅም ማህበረሰባችን ለነዚህ ክፉ መናፍስት ተገዝቷል። እናትና አባቶቻችሁ ባይገዙ አያቶቻችሁ ከዛ ወደ ኋላ ከዚህ ባዕድ አምልኮ ጋር በተገናኘ ማህበረሰባችን ጥልቅ የሆነ አሉታዊ ነገር ውስጥ ገብቷል። በማወቅም ባለማወቅም እና በእያንዳንዱ ቤተሰብ ውስጥ ይሄ ፈተና አለ። እያንዳንዱ ቤተሰብ ውስጥ በዚህ እየተፈተናችሁ ያላችሁ ሰዎች ዞር ብላችሁ ቤተሰቦቻችሁን ብትጠይቁ ከዚህ ጋር በተገናኘ ከዛር መናፍስት አምልኮ ጋር በተገናኘ የሚነግሯችሁ ነገር ይኖራል ብዬ አስባለሁ። ያውቁትም ይሁን ሳያውቁት ማለት ነውና ባትፈልጉትም በመንፈሳዊ ህይወታችን ጠንካራ ስለማንሆን መፈተናችን አይቀርም። ባታመልኩትም ባትገብሩለትም ግን በመንፈሳዊ ህይወታችን ጠንካራ እስካልሆነን ድረስ በዚህ መንፈስ መፈተናችን አይቀሬ ነውና አጥንተን ውጤታማ ማንሆንበት ሰርተን ውጤታማ እንዳንሆን የሚያደርገን መንፈስ ይሄ የዛር መንፈስ ነው ማለት ነው። ስለዚህ እዚህ ሁኔታ ውስጥ ሆናችሁ እየተጨነቃችሁ ካላችሁ ተማሪዎች ሆናችሁ ውጤታማ እንድትሆኑ፣ ነጋዴዎች ከሆናችሁም ደግሞ በሰራችሁት ልክ ውጤታማ እንድትሆኑ፣ ውጤታችሁን እንድታዩት፣ ሌሎችም የስራ መስኮች ላይ ሰርታችሁ ውጤት እንድታመጡ ሊረዷችሁ ከሚችሉ የመዝሙር ክፍሎች በርካታ የመዝሙር ክፍሎች መካከል አንዱ መዝሙር 4 ነው። አሁን ይህንን ምነግራችሁ በጣም ስፔሲፊክ ሰርታችሁ ውጤት ለማምጣት የሚረዳችሁ ነው የመዝሙር ክፍል ነው። ወይም ደግሞ እኔ እኮ እድል የለኝም እንላለን። እሰራለሁ ግን እድል የለኝም፣ አጠናለሁ ግን እድል የለኝም ብላችሁ እንደዛ አይነት ስሜት ሲሰማችሁ ወይም እዛ ፈተና ውስጥ ስትሆኑ መፍትሄው መዝሙር 4 ነው። አባቶቻችን እንደሚያስተምሩት እንደሚጠቅሙትና እንደተጠቀሙበትም ማለት ነውና ሌሎች የመዝሙር ክፍሎች ላይ እንደምነግራችሁ ሁሉ በፍጹም
ተመስጦ ውስጥ ሆናችሁ ቃሉን መልእክቱን በልቦናችሁ ውስጥ እያሳደራችሁ በአእምሯችሁ ውስጥ እያሳደራችሁ በፍጹም ተመስጦና ትኩረት ውስጥ 7 ጊዜ መዝሙር 4ን ሁሌ ጠዋትና ማታ በየዕለቱ ብትጸልዩ ይረዳችኋል። በቃ የዕለት ተዕለት ልምዳችሁ ሊሆን ይገባል። አንድ ቀን ጸልያችሁ ፈተና ሲደርስ ጸልያችሁ የምትወት ነገር ሊሆን አይገባም። ወይም ደግሞ ንግዳችሁ ላይ ትርፋችሁ ሲያሽቆለቆል ጸልያችሁ የምታቆሙት ነገር ሊሆን አይገባም። የዕለት ተዕለት ልምዳችሁ ሊሆን ይገባል። በተለይም እዚህ ፈተና ውስጥ ካላችሁ ማለት ነው። እዚህ ፈተና ውስጥ ባትሆኑም ብትጸልዩት መልካም ነው። ግን በተለይ ደግሞ እዚህ ፈተና ውስጥ ከሆነ ያላችሁት በዚህ መልኩ እየተፈተናችሁ ከሆነ እድል ካራቃችሁ፣ ውጤት ካራቃችሁ፣ በዚህ መልኩ እየተፈተናችሁ ከሆነ መዝሙር 4ን ሁሌ ጠዋትና ማታ 7 ጊዜ በፍጹም አትኩሮ ውስጥ ሆናችሁ ብትጸልዩት ብትደግሙት በህይወታችሁ ውስጥ ለውጥ ታመጡበታላችሁ፣ ታዩበታላችሁ። ተማሪዎችም ከሆናችሁ ትምህርት ቤት ከመሄዳችሁ በፊት፣ ልታጠኑ ከሆነ ጥናት ከመጀመራችሁ በፊት፣ ስራ ከመጀመራችሁ በፊት መዝሙር 4ን መጸለይ ልምዳችሁ ይሁን። እኔ በህይወቴ ውስጥ አይቼም ተጠቅሜበታለሁ በብዙ መልኩና ሌሎች ሰዎችም ተጠቅመውበታል። እናት አባቶቻችን ተጠቅመውበታል። እናንተም ትጠቀሙበታላችሁና ከነገ አንስቶ መዝሙር 4ን ልምዳችሁ እንድታረጉት እመክራችኋለሁ። ሌሎች እንግዲህ በቀጥታ በተለያዩ ማህበራዊ ድረገጾች ላይ የምታደርሱኝ ጥያቄዎች አሉ። ልክ እንደዚህ ሰብሰብ እያደረግኩኝ የምጠቁማችሁ ወይም የማውቀውን የሰማሁትን የማካፍላችሁ ይሆናል ማለት ነው። መልካም ምሽት ይሆንላችሁ።